ኤክሱ የነገረችኝን ልንገራችሁ። ስሟን አልጠራውም። ኤክሱ ናት ያለችውን ልንገራችሁ። ቃል በቃል ነው የጻፈችልኝ። ምን አለች መሰላችሁ? 2 ዓመት ኦን ኤንድ ኦፍ ዴት ተደራርጓል ከአንዱ ዓለም ጋር። የሆነውን ልንገራችሁ። ሀዮኒ እንዴት ነህ? ስለ አንዱ ዓለም አንዳንድ የማውቃቸውን ነገሮች ነበሩ። ከቀነኒ ጋር ከመተዋወቃቸው በፊት ከኔ ጋር ለ2 ዓመት ምናምን ኦፍ ኤንድ ኦን እየሆንን አብረን ነበርን እና በጣም አቢዩዝ ያረገኝ ነበር። እየሰከረ እየመጣ ይመታኛል። ስልኩ ላይ በጣም ብዙ የሚያስጠላ ነገር አግኝቼበት አውቃለሁ። ብዙ ጊዜ ሊገለኝ ሞክሯል። ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለውም። ያላረኩትን ነገር አረግሽ ይለኛል። ጓደኞቹ ጋር ይጠረጥረኛል። በጣም ቅናተኛ ነው። በጓደኞቹ ፊት ይመታኛል። እኔ እህት ልጅ ይሄ ልጅ እንደማይሆነኝ ሲገባኝ ሌላ ህይወት ጀመርኩኝ። ይሄንን ሲሰማ ኢቭን ከቀነኒ ጋር እያሉ እቤት ድረስ እየሰከረ እየመጣ ያስፈራራኝ ነበር። ሽጉጥ ይደቅንብኝ ነበር እና ይህንን ሳቅ ስራም በጣም ቀየርኩ። ስልኩንም ብሎክ አደረግኩት። እንደዛም ሆኖ ሲሰክር ይደውል ነበር። ይመስለኛል ቀነኒን የገደላት 100% አንዱ ዓለም ነው ትላለች። አንዱ ዓለም እንግዲህ የሆነ ከሆነ ከጫላ ከሚባል ወይም ስሙን አላውቀው ከሱ ጋር በሴት የተነሳ ሽጉጥ ተማዘዋል። ይህን ታስታውሳላችሁ። ላይክ እያረጋችሁ ቤተሰብ አዲስ ገቢዎች ሰብስክራይብ እያረጋችሁ የኔ ወዳጆች ብቻና ብቻ ከሀቅ ኢንፎርሜሽን ውጪ ስለሚያስጠይቀኝ ከሀቅ ኢንፎርሜሽን ውጪ መናገር አልፈልግም። እውነተኛና ትክክለኛ ኢንፎርሜሽን የምትፈልጉ ብቻ ነው እኔ ቤት መምጣት የምትችሉት፣ አለበለዚያ ይቅርባችሁ። ሌላ ያለችውን ደግሞ አስተናጋጅ ልንገራችሁ። አንዱ ዓለም በሚዲያ እንደምናየው ስርዓት